አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ያው ዛሬ ኢትዮጵያ ውስጥ በጣም የገረመኝን ነገር ላሳያችሁ ነው የመጣሁት። ያው ደሴ ሄጄ ነበር ትናንትና ለሕክምና እንደሚሄድ ነገራችሁ ነበር እና ዶክተር ምናምን የጠየኳችሁ ልጆች ጠቁማችሁኝ ነበር እና የወንድሜ ልጅ ነው ይሄ እንደምታዩት የጥቁር ቆንጆ እና እሱ ጋር ነበር ይሄድ ነው። ከዛ ያው ዶክተር ምናሴ ያለበት ቦታ ብላችሁ ነበረ የነገራችሁኝ። እዛ ጋ ግን ዶክተር ምናሴ በህይወት የለም እና ሌላ በሱ የተተካ ዶክተር ሙሉ ቀን አለና ከሱ ጋር ነበረ ሂጅ እንግዲህ ያው ምርመራ ያደረኩት እንደነገርኳችሁ ጥርጣሬን ምልክቶቹን ከዚህ በፊት ነግራችኋለሁኝና በሽታውን እና የእነሱም ጥርጣሬ እንግዲህ እንደዚህ ነው። ጥርጣሬያችን ግን መጨረሻ ላይ አስረዳችኋለሁኝ። መጀመሪያ የገረመኝን ነገር ልንገራቸው። እንደዚህ ነበረ ምግብ ያዘዝነው 2 ምግብና ምሳ። ጧት ላይ ብዙም ቁርስም አልበላሁም ዝም ብዬ ነበር የሄድኩትና ከዛ 2 ምግብ አዘዝን በየአይነት እንደዚህ ሆኖ ነው የሚመጣላችሁ እንግዲህ። ከዛ በላን ጨራረስን ማለት ነው። ከዚህ ከጨረስን በኋላ ቡና አዘዝኳት ማለት ነው። ቡና ሳዛት ምን እንዳመጣችልኝ ተመልከቱ። ቡናውን አመጣች 2 ቡና ቀድታ ከዛ ትንሽዬ ማጨሻ ነገር ይዛ መጣች ማለት ነው ከቡናው ጋር አብራና በጣም ነው የገረመኝ። በጣም ማለቴ ኢትዮጵያ ውስጥ ግን ቡና ሲጠጣ በቃ ጭስ ማጨስ ግዴታ ነው ያለው ሰው ማን ነው? እኔ ግራ ነው የገባኝ። በቃ በየሄዳችሁበት ቡና ካዘዛችሁ 1 ስኒ ቀርተው ያመጡላችኋል። ከዛ ጭስ ያመጣሉ ማለት ነው። ልክ እንደዚች ያት እስኪ እንትኗን ማጤሻዋን ማለት ነው ወይም ጋቻዋን ትንሽዬ ናት። ጠጋ አድርጌ እስኪ ከቡናው መሀል እንደዚህ አደረኳት ማለት ነው። እና በጣም ነው የገረመኝ። እኔ ምን ያደርግልናል ጭሱ አልፈልገውም ውሰጂ ምናምን ስላት አይ ደንብ ነው ቡና ሲቀዳ ምናምን ብላ አስቀምጣው ሄደች ማለት ነው ትታው። እና በጣም ነው የገረመኝ። ኢትዮጵያ ውስጥ በቃ እንደዚህ ነው የሚደረጉን። ግን እንደዚህ በቃ ቡና በተጠጣ ቁጥር መጭስ አለበት የሚለው ነገር ቤታችሁ ውስጥ ስትፈራርሹ ምናምን ማጨስ ያው ለቤቱ ሲባል ደስ ይላል። ግን በቃ ግዴታ የትም ቦታ ሄዳችሁ በቃ እቺ ማጤሻና እስኪ ባላ አንድ ላይ ነው በቃ ማጤሻዋ ወይም ጋቻዋ የምትመጣው ከስኒው ጋር ቡና ከተቀዳላችሁ ስኒ ጋር አንድ ላይ እንደዚህ ሆኖ መቅረቡ በቃ ግዴታ እንደሆነ እና መሆን ስላለበት በቃ መጭስ ስላለበት ብላ አስቀምጣ ሄደች ማለት ነው። አልፈልግም ራሱ እያልኳት አንቺ ባትፈልጊ እሱ ሊፈልግ ይችላል ብላ ካጠገቤ ያለው ወንድሜን እንደዛ አድርጋ አስቀምጣ ሄደችና በጣም ሲገርመኝ ቀረጽኩት። እና ወዶችዬ በጤናዬ ጉዳይ አንዳንድ ነገር ልበላችሁ። እናንተም የኔ ኬዝ አይነት ያለባችሁ ልጆች የምታወሩኝ ማለት ነው በኮሜንትም የሚጠይቁኝ እና እኔ እንደፈራሁት መጀመሪያ ነግራችኋለሁ። ምልክቱ ኢንዶሜትሪዮሲስ ይሆናል ብዬ ስላሰብኩኝ ስለዛ ጉዳይ ማማከር ጀመርኩኝና ስለዛ ጉዳይ እንደውም በቃ በተደጋጋሚ ኢንዶሜትሪዮሲስ ማለት ምን ማለት ነው? እንዴት ነው የሚከሰተው? ምንድነው ብቻ ምን ማለት ነው የሚሉትን ነገሮች ደጋግሞ ጠየቀኝና ሁሉንም መለስኩለትና አንቺ ነርስ ነሽ ወይ ማለት የጤና ባለሙያ ነሽ ወይስ ደግሞ ባለቤትሽ ወይ የቤተሰብ አካል አለ የጤና ባለሙያ የሆነ አለኝ። እኔ ለራሴ ከማነባቸው ነገሮች ከማያቸው ነገሮች ነው እንጂ እንደዚህ የጤና ባለሙያ ሆኜ አይደለም አልኩት። ገብቷችኋል? ህብረተሰቡ ጋር ይሄ ነገር ግንዛቤ የለም እና በዛ ምክንያት ነው እነሱም ትንሽ እንትን ያሉት ማለት ነው። ከዛ በጣም ገረማቸውና ምርመራውን ማድረግ ፈልጋለሁኝ አልኳቸው። ግን ምርመራውን ለማድረግ ያው ታውቃላችሁ በሰርጀሪ ነው እና ወደ ሰርጀሪው ምርመራ ናሙና ተወስዶ እንድትመረመሪ ወደዛ ከምንልክሽ መጀመሪያ እስኪ ጅማሬ ስለሆነ እንደፈራሽበት ጤናሽን መከታተልሽ ለኛ በጣም ትልቅ ነገር ነው። እንደውም ከዚህ በኋላ ብትከታተይ ያኔ አንቺ ለኛ አታስቸግሪንም፣ በደንብ በሰፊው እንከታተልሻለን እና ያለውን ነገር በግልጽ እየተነጋገርን ወደፊት
እስኪ እንዴት ነው መፍትሄ ያለው ወይ የሚለውን እያየን ወደ ምርመራው እንግዲህ አዲስ አበባ መሄድ ካለብሽ ሰርጀሪ መሰራትም ካለብሽ እንነግርሻል ምናምን አሉኝ። ከዛ ግን ቅድመ የሚሰጥ ነገር አለ መድኃኒት ማለት ነው። ቶሎ በደንብ ያልጠነከረ ብዙ አመት ያልቆየ ከሆነ በአጭር ሊጠፋላችሁ ይችላል እና በዛ የተወሰነ አንድ 20 ፍሬ የሚሆኑ ለ10 ቀን የምወስዳቸው መድኃኒቶች ብቻ ሰጠኝ። ከዛ ቀጣዩ ፔሪድ እስከሚመጣ መጠበቅ ህመሙ ያለውን ለውጥ ማየት ማለት ነው። እንደዛ ነው አሁን የመጀመሪያ ህክምና ሊደረግልኝ የታሰበው ማለት ነው። እኔም እሺ ብዬ መድኃኒቱን ይዤ መጣሁኝ። አሁን ከጨረስኩ በኋላ እንግዲህ ቀጣይ ወር ሲመጣ ህመሙ አለ የለም የሚለውን ካረጋገጥኩ በኋላ ከዛ ድጋሜ ሂጄ በሰርጀሪው በኩል እንግዲህ ተሰርቶ ናሙና ተወስዶ ምርመራውን አደርጋለሁኝ ማለት ነው። እና ዱአ አድርጉልኝ ያለው ነገር ይሄ ነው። ደግሞ የማህፀን መንሸራተት አለብኝ ያልኳችሁ ደግሞ የተወሰነ ነው። የተወሰነ መንሸራተት ነው እና ይሄ በስፖርት የሚስተካከል ነው። ብዙ ጊዜ መታችሁ የምጠይቁኝ ያላችሁ በውስጥ መስመርም እና የሆነ የሚሰራ ኤክሰርሳይዝ ነገር አለ እሱን ብዙ ጊዜ ነግራችኋለሁኝ እና ያናገራችሁኝ ልጆች ታውቃላችሁ። እሱን ኤክሰርሳይዝ በነገራችን ላይ እኔም እየሰራሁት ነበረ ግን እሞክረዋለሁኝ በቃ እተወዋለሁኝ በመሃል ስለምረሳው ምናምን ማለት ነው። እና ያንን ልክ እንደ ሽንት መቋጠር እና መልቀቅ ማለት ነው። ይሄ ኤክሰርሳይዝ እየሰራችሁ እንትን ካላችሁ ልክ አሁን ሆዳችሁ ቦርጭ ያስቸገራችሁ ሰዎች የሚሰራ ኤክሰርሳይዝ አለ አይደለ? ሆዳችሁን ሽምቅቅ ከዛ ልቅቅ ምናምን የሚደረግ ያን የሆዳችን ጡንቻዎችን ለማጠንከር ከዛ ሆዳችን እንዳይዘለጥ እንዲሰበስበው ያደርጋል። ስለዚህ ይሄም ደግሞ የማህፀን ችግር ወይም ደግሞ ተንሸራቷል ብላችሁ የፈራችሁ ሰዎች እናንተ ልክ ሽንት የመያዝና የመልቀቅ አይነት ስፖርት እሱን በቀን 2 ጊዜ ወይም 3 ጊዜ ብትሰሩ ማለት ነው። ይሄ በጣም አሪፍ ነው። እኔን ለ6 ወር በተከታታይ ስሪ ይመለሳል አለኝ። ያን ያክል የሚያስቸግር አይደለም በጣም ስላልወረደ። ነገር ግን አንቺ ችላ ካልሽው እንደዚህ ከባድ ነገር እያነሳሽ የምትሄጂ ከሆነ አሁንም ስትሮጪ እኔ ችግሬ ነግራችኋለሁኝ ስሮጥ በቃ ዘጭ ዘጭ እላለሁኝ። እንደዛ የምትይ ከሆነ ያው እየወረደ መሄዱ አይቀርም። ስለዚህ ግዴታ ስፖርቱንም እየሰራሽ ከባድ ነገር ማንሳት ስራ መቀነስ አለብሽ አለኝና የዚህ አይነት በተለይ ችግር ያለባቸው አረብ ሀገር ላይ አሁንም ደረጃ ስትወርዱ ዘጭ ዘጭ ማለት የለባችሁም። እንደነገርኳችሁ ይሄን ስፖርት መስራት አለባችሁ። እኔ በፊት ሳደርገው ነበር ግን ያው እረሳለሁ እንዳልኳችሁና መርሳት የለም በተከታታይ ለ6 ወር ነው ተጠቀሚ ያለኝና እንደዛ እያደረኩኝ እሰራለሁኝ። እና ያለው ነገር ይሄ ነው። አላህ ጤናዬን ይስጠኝ። ዱአ አድርጉልኝ። በጣም ከባድ ነው። ጤና ማጣት በጣም ከባድ ነው። ምንም ያክል የዱንያ ገንዘብ ልታጡ ትችላላችሁ፣ ግን ጤና ጋር አይወዳደርም። ጤና ማጣት በጣም ከባድ ነው እና ያው ባዝንም አልሐምዱሊላህ ግን የማወራበት ቦታ የለኝም። እየመጣው እዚህ እናንተ ጋር በጣም የምወዳችሁ ቤተሰቦቼ ለእናንተ ነው እየመጣውኝ የማወራውና ብቻ አልሐምዱሊላህ ዱንያ እንደዚህ ከባድ ናት፣ ፈተና ናት። ነገር ግን በእኔ በሽታ የተነሳ የምነግራችሁ ልጆች ትማሩበታላችሁ ብዬ አስባለሁኝ። ከደረሰበት ሰው ብትማሩ ይሻላል እናንተ ደርሶባችሁ ከምትሰቃዩ ማለት ነው። ይህንን ለማለት ነው ውዶች። የዛሬ ቪዲዮ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያድርገው፣ ሀገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።